ገና እንደገባህ ሰላምም ሳይሉ ምን በልተሽ ነው ለምንድነው የደም ስኳርሽ የጨመረው የሚል አይነት ኮንቨርሴሽን ነው የሚኖርህና ሳርዬ እንዴት ነሽ? እንዴት ነህ? በስኳር ህመም ምን ያህል ጊዜ ቆየሽ? በጣም ልጅ እያለሁ ነበር የታወቀው 20 አመት አሁን ግንቦት ሲሆን ደግሞ ግንቦት ሲመጣ 21 አመት ይሆነኛል። እንግዲህ 21 አመት በስኳር ህመም ስትቆይ ቻሌንጁ ምን ይመስላል? ከባዱ ነገር ምንድነው? ብዙ ቻሌንጆች አሉት። ከሁሉም ግን ለኔ ላነሳው መፈልገው ከሐኪሞች ጋር ያለን ኢንተራክሽን ነው ወይም ከሐኪሞች ጋር ያለ ግንኙነት። በሽታው የሐኪም እገዛ በጣም የሚፈልግ ነውና ብዙ ጊዜ በተለይ በልጅነቴ የማስታውሰው ነገር ገና እንደገባህ ሰላምም ሳይሉ ምን በልተሽ ነው ለምንድነው የደም ስኳርሽ የጨመረው የሚል አይነት ኮንቨርሴሽን ነው የሚኖርህና ብዙ ጊዜ ሐኪም ቤት መሄድ አንፈልግም። ይሄኛው አንዱ ቻሌንጅ ነው። በሽታው ሐኪም ይፈልጋል ግን ሐኪሞቹ ትሪት የሚያደርጉበት መንገድ ሐኪም ቤትን እንድትጠላ ያደርጋል። ይሄ በጣም ትልቅ ቻሌንጅ ነው። እሺ ኬሪንግ ክትትል ከጀመርሽ ምን ያህል ጊዜ ሆነሽ? ኢን ጀነራል የኬሪንግ ኤክስፒሪየንስሽ ምን ይመስላል? ኬሪንግ ስመጣ 2 አመት ሆኖኛል። እንዳልኩ መንግስት ሆስፒታሎች ጋር በጣም ያኛው ስሜት ሰልችቶኝ ነው ወደዚህ የመጣሁት። ሶ እዚህ እንደ እህት እንደ ጓደኛም እንደ እናትም ይሄ የሐኪምና የፔሸንት ያህል ብቻ ሳይሆን ሳይኮሎጂካሊ ሪሊፍ አግኝተ እንድትወጣ የሚያደርግ ሕክምና ነው ያገኘሁት። እንግዲህ በነጥብ አስቀምጪ ብትባይ ከዚህ በፊት ክትትል ከምታደርጊባቸው ክሊኒኮች፣ ሆስፒታሎች ኬሪንግ ምን ያህል ነጥብ ትሰጪዋለሽ? 2 የመንግስት ሆስፒታሎች ከዚህ በፊት ክትትል የማድረግ እድሉ ነበረኝ። ሶ አዳላሽ እንዳልባል አንደኛው የመንግስት ሆስፒታል በጣም ኬር መታረቀው በጣም የምትንከባከብ ሐኪም ነበረች። ሶ በሷ ምክንያት 7 ሰጠዋለሁ። ሌላኛውን ግን አምስትም ሲበዛባቸው ነው ቱ ቢ ኦነስት። ኤንድ ለኬሪንግ ደግሞ ማስታወቂያም አይደለም ማጋነንም አይደለም 9። በመጨረሻ እንዳንቺ የስኳር ህመም ለታመሙ ምን የምትመክሪው ነገር አለሽ? ሶ ከእንደዚህ አይነት ክሮኒክ ህመም ጋር ለሚኖሩ ሰዎች ላቸው የምፈልገው ነገር ምንድነው? ህመሞቹ የሐኪም ክትትል በጣም የሚያስፈልጋቸው ናቸው። አለበለዚያ ኮምፕሌክስ የሆኑ ነገሮች ሀፕን ሊያደርጉ ይችላሉ። እንደ አንድ ታይፕ 1 ዲያቤቲክ ፔሸንት እኔ የመረጥኩት ኬሪንግን ነው።